ጥፍር መቁረጫ መያዝ ነበረው። እቺ ያጸዳዳ እኮ ብዬ ነው ደግሞ የጥፍር ግብር ሳይጀምሩ። በመላ ሀገሪቱ የበቀሉት ስንዴዎች ሰው ማፈስ ጀመሩ። በማንነታቸው ተለይተው እየታፈሱ ያሉት ሰዎች ከየሰፈሩ እየተለቀሙ በስንዴዎች እየተበጠሩ ነው። ምርጥ ዘር ነን ያሉት ስንዴዎች አብዛኛውን የህብረተሰብ ክፍል ገለባ ያረጉት ሲሆን መሽቶ በነጋ ቁጥር መታፈስ የሰለቸው ህዝብ ስንዴዎቹን ከነ ስራቸው ማጨድ ካልጀመረ በገዛ ማሳው እየተወቃ ይኖራል። ከምክክር ኮሚሽኑ ይልቅ የአስቴር አወቀ አልበም የጋራ አጀንዳ አለው ተባለ። አስቴር አወቀ እንደ አዲስ የዘፈነችው የሰርጌ ትዝታው የሚለው ዘፈን የሰርጌ ለታ የሚለውን የጋሽ አበራ ሞላን ዘፈን አስመሰለችው ተብላ እየታማች ሲሆን በዚህ ጉዳይ ላይም አድናቂዎቿ ጥሩ አርጋለች አላረገችም እየተከራከሩበት ነው። አስቴር አወቀ በጉዳዩ ላይ ምንም ያለችው ነገር ባይኖርም ጋሽ አበራ ሞላ ግን አዳነች አሸበረቀች እያለ ነው። አይሾስፒድ እና ዲላን ፔጅን ያመጣው የባህልና ቱሪዝም አሁን ደግሞ ኢትዮጵያን ለማስተዋወቅ ስፓይደርማን የተባለውን የሆሊውድ ገጸ ባህሪ ለገጽታ ግንባታ ማስመጣቱ ተነገረ። ከዚህ በፊት እንደ ውሻ የሚጮህ ሰው አምጥታ ራሷን ያስተዋወቀችው ሀገር አሁን ደግሞ እንደ ሸረሪት የሚንቀሳቀስ ሰው አምጥታ የሀገሪቱን እንቅስቃሴ ልታሳይ ነው ተብሏል። ዘና ዜና ስፓይደርማን ከተባለው የሆሊውድ ገጸ ባህሪ ጋር አጠር ያለ ቆይታ አድርጓል። እንደሚከተለው ይቀርባል። አዲስ አበባ ጽዱ ከሰው አረንጓዴ ጽዱ። ይሄ ዘፈን ሆሊውድ ድረስ ነበር የሚሰማው። የሚገርም ሙዚቃ፣ በጣም የሚገርም። እንደውም ጄኒፈር ሎፔዝ ራሱ ካልዘፈንኩት ብላ ነበረ። ቤን አፍሊክ እኔን አግብተሽኛል ከዚህ በኋላ እኔ ብቻ ነው የምትዘፍኝ ብሎ ሲከራከሩ ነው። እኔ ቀጥታ ነው እዚህ የመጣሁት። አቤት አዲስ አበባ፣ አቤት ፎቅ። አዲስ አበባ ግን በጣም ተቀይራለች። እኔ ራሱ ሸረሪት ሲነድፈኝ እንደዚህ አልተቀየርኩ። እሙዬ ግን ኦኬ መላከፍ አይቻልም ማለት ይቀርታ። እሺ መናደፍስ ይቻላል? አዲስ አበባ ጽዱ፣ አቤት ፎቅ፣ አቤት መብራት። እኔ ከአውሮፕላን እንደወረድኩ ቀጥታ መጥቼ ፎቅ ላይ ልንጠለጠል ነበረ። ግን ያው ኤሌክትሪክ ቢዘኝስ እንደዛ ነገር ለኔ የሚሆን ፎቅ እስኪመጣ ድረስ እንግዲህ ባለስልጣን ላይ እንጠለጠላለሁ። እኔ አሁን ይሄ እዛ ቤት ነው ያለው። ይሄ መሀል ከተማ ላይ ያለው ይሄ መሀል ጣት ይመስለው ህንጻ ንግድ ባንክ እሱ ህንጻ ላይ ተንጠልጥያለሁ። የሚገርም ህንጻ ነው። በቃ እንደዚህ ብዬ እንደውም ሳይ ከባንኩ የበለጠ ሼፍ ማርከስ ገበያ ያለው እንትንም ተንጠልጥያለሁ። ይሄ የናሳ ቢሮ የሚመስለው ይሄ ሳህን በሳህን ዲሽ በዲሽ የሆነ ሳተላይት በሳተላይት ኮንዶሚኒየም እዛም ላይ ተንጠልጥያለሁ። እዛ እንደውም መቀመጥ ፈልጌ ነበረ፣ ግን ኮሚቴዎቹ ያስቀምጡ ምንም አይሉት ነገር የለም። የኮቴ አምጣ፣ የቀለም አምጣ፣ የሸረሪት ፓርኪንግ ክፈል የማይሉት ጉዳይ የለም። ታውቃቸው በቃ ቀጥታ ነው ፓርላማ ህንጻ ላይ ራሱ ሄጄ ተንጠልጥያለሁ። እንደውም ጉዱን ለማየት ብዬ ማለት ነው። በዛ እንደውም አባላቶቹን ነድፌ ሱፐር ሄሮ ላረጋቸው ነበር፣ ግን እነሱም የሉም አሉ። ሰው ሊነድፉ ወጥተዋል ተባለ። መቼም እቅድ ሊነድፉ አይወጡም። ያው ከመጣሁ አይቀርም ብዬ ችግኝ ተክያለሁ። በጣም ደስ ብሎኛል። ያው ብንጠለጠልበት ደስ ይለኝ ነበረ፣ ግን ያው አሁን መቼም አድጎ መንጠልጠል አልችልም። ያው ተስፋ የቆረጡ ወጣቶች ይንጠለጠሉበታል። እንግዲህ ያው የሰላም አምባሳደር ተብዬ ያው ጋቢን ተሸልሜያለሁ። በጣም ደስ የሚል ጋቢ ነው። በእርግጥ አልተቋጨም ብለዋል፣ ግን ችግር የለውም። እንኳን ጋቢ ጦርነቱም አልተቋጨም። ያው የመጣሁትም አንዱ ዓላማ ያው የሰላም አምባሳደር እንደሆንኩ ለመናገር ነው። በጣም ኢትዮጵያ በጣም ሰላም ነች። እንደዛ ነው በላ ያላችሁ። እንግዲህ እኔ ጉብኝቴን ጨርሼ ወደ ሀገሬ ስመለስ ያው ሀገሬ ገብቼ ድሬን አደራለሁ። እናንተም ጦርነታችሁን አድሩ።